ምድርን የመሰረተችው አለ የኔ እጅ ናት። ቀጥሎ ሰማያትን የዘረጋችም ቀኝ እጄ ናት። በምጠራቸው ጊዜ ሁሉም በአንድነት ይቆማሉ። ክብር ለእግዚአብሔር ይሁን። ሰማይና ምድርን ፈጥሬያቸዋለሁ አለ እግዚአብሔር። በእጄ ምድርን መስርቻለሁ፣ ሰማይን በቀኝ እጄ ዘርግቼዋለሁ። ስጠራቸው ይቆማሉ ማለት በወሰንኩላቸው ቀን ይጠፋሉ። መስራቻቸው እኔ ነኝ፣ ሰሪያቸው እኔ ነኝ፣ አድራጊያቸው እኔ ነኝ። በምጠራቸው ቀን ይላል። ከአፉ በሚወጣ ትኩሳት ያጠፋቸዋል እኮ ነው የሚለው። ከአፌ ነው የማወጣው አለ። ሰማይና ምድርን ለማጥፋት እግዚአብሔር እጁን አይልክም፣ እፍ ነው የሚለው። እንዲህ የምንጓጓለትን መሬት። ክብር ለኢየሱስ ይሁን። ጌታ ሆይ አንተ በመጀመሪያ የምድርን መሰረት አኖረህ። ምሳሌ መጽሐፍ ላይ ከምዕራፍ 6 ጀምሮ በጣም ግልጽ በሆነ አይነት መንገድ ስለ ጌታ ስለ ኢየሱስ ክርስቶስ የምሳሌ መጽሐፍን የጻፈልን ሰው ንጉሥ ሰለሞን ጸሐፊው እንዲህ ይላል አይደል? እግዚአብሔር እንዲህ ይላል ብቻ የላይፍ ኤክስፒሪየንስ የተራሮችን ጫፍ የረገጠ በጥበብ በምድር ፊት ላይ ካሉት ሰዎች ሁሉ የላቀ ሰው እንዲህ ይላል፣ አትልፉ ፈጣሪያችሁን በጉብዝናችሁ ራት አስቡታል። ሮጥኩ ይልና ነፋስ መከተል ነው። በሙሉ የፈለገውን አግኝቷል። ንፋስ ነው አለ ስደርስበት። አንተ በእውነት ዙፋን እንዲህ ስትይዘው ነፋስ ሲሆን ዝና ነፋስ ሲሆን እና ምሳሌ ላይ ከምዕራፍ 6 ጀምሮ ስለ ጌታ ስለ ኢየሱስ ክርስቶስ በጣም በግልጽ ያስቀምጣል። እናንተ ጊዜ ስታገኙ ቁጭ ስትሉ ወይ ማታም ቢሆን ጊዜ ስታገኙ አንብቡት። ጌታ ኢየሱስ ክርስቶስ የምድር መሰረት መስራች ፈጣሪ ነው። የቆምንበትን መሬት የፈጠረው እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ነው። 8:29 ላንብብላችሁ። ለባህር ድንበርን በከለለ ጊዜ ውኆችም የእርሱን ትእዛዝ እንዳያልፉ የምድርንም መሰረቶች ወሰን ባበጀ ጊዜ በዚያን ጊዜ ከጎኑ ዋና ባለሙያ ነበርኩ። ክብር ለኢየሱስ ይሁን። ከምዕራፍ 6 ጀምሮ አንብቡት። ጌታ ኢየሱስ ክርስቶስን የዚህ ደብዳቤ ጸሐፊ ሲያስቀምጠው ከመጀመሪያ አንተ የምድርን መሰረት አኖርህ መሰረትህ ይላል። ክብር ለእግዚአብሔር ለአምላካችን ይሁን። አንድ ሰው ሌላ ክፍል አውጥቶ ያነብልኛል። ዛሬ ብዙ ጥቅስ ነው ማስነበባችሁ። ኢየሱስ የምድር መሰረት መስራች ነው ብለን እንድንሄድ ፈጣሪ ነው ብለን መሄድ አለብን። የዚህ ደብዳቤ ጸሐፊ ኢየሱስ ከመላእክት ብቻ ሳይሆን ከየትኛውም ፍጥረት ይበልጣል እየነገረን ያለው እሱ ነው። ከመላእክት ብቻ አይደለም፣ ከየትኛውም ፍጥረት ይበልጣል። ሲጀመር መላእክት የነሱ ሴንተር ኦፍ ወርሺፓቸው ክርስቶስ ነው። እንኳን ሊነጻጸሩት አይደለም የሚያመልኩት አምላካቸው ኢየሱስ ክርስቶስ እንደ አብና እንደ መንፈስ ቅዱስ ሁሉ እየሰገዱ ቅዱስ ቅዱስ የሚሉት ኢየሱስ ነው። ስጋ ለብሶ መሬት ላይ ስለመጣ ነው ይሄ ሰውዬ ጌታ ኢየሱስ ክርስቶስ ከመላእክት ይበልጣል እያለ ለማስረዳት እየተጨነቀ ያለው። አሁን የሚነግራቸው ደግሞ ከየትኛውም ከተፈጠረ ፍጥረት ይበልጣል። የፍጥረቱ ሁሉ ፈጣሪ ራሱ ነው። ኢየሱስ ከግዙፍ መንፈሳዊ አካላት ይበልጣል ወይ? አዎ። እንዴት? ፈጣሪያቸው ነው። የምድርን ትልቅነት አዲስ አበባ ብቻ ቁጭ ብለን መረዳት ሊያቀተን ይችላል። ስፋቷን፣ እርዝመቷን፣ ክብደቷን፣ ጥልቀቷን ተመራምረው የጻፉልን ሰዎች አሉ። በጣም አስደናቂ ነው። ዲስከቨር ተደርጎ ያላለቀ ስንት ፍጥረት አለ ባህር ውስጥ ያልተደረሰበት ጥልቀት አለ። መሬት መካከሏ ኮር ነው፣ ማግማ አለ ምናምን ከሚለው የዘለለ በጣም ብዙ የጠለቀ ነገር አናቅም፣ አንደርስበትም፣ አልጨረስነውም፣ አክሰስ ማድረግ አይቻልም ብለን ትተነዋል። የተወሰነ ኪሎ ሜትር ቆፍረን ከዛ በታች የሆነ ድምፅ አለ ብለን የተመለስነው። የምድርን መሰረት አንተ አስቀመጥክ ይለዋል። እኛ የተወሰነ ሺህ ሜትር ቆፍረን በቃ እሱ መሰረት ያስቀመጠው እሱ። የትኛውም ግዙፍ ነገር የተፈጠረው በክርስቶስ ነው። የተፈጠረ ነገር በሙሉ የተፈጠረው በክርስቶስ ነው። ጅማሬ ያለውን ነገር በሙሉ እግዚአብሔር የጀመረው በልጁ ነው። እርሱ ለዘመኑ መጀመሪያ የለውም። መንግስት ወይንም ዙፋን ከዘላለም እስከ ዘላለም ጸንቶ ይኖራል አይደል? ባለፈው ያየነው ዙፋን፣ አገዛዝ፣ ስርዓት፣ ማንነት ነው አይደል? ዙፋን ወንበሩ አይደለም። ወንበር የለውም እግዚአብሔር። ዙፋን አገዛዝ ነው፣ ስርዓት ነው፣ ገዥነቱን የሚያመለክት እንጂ እግዚአብሔር የሚቀመጥበት ወንበር የለውም። እግዚአብሔርን የሚሸከም ወንበር የለም። እኔ ወንበር ይችለኛል፣ ቁጭ ስል ይሰበስበኛል። እግዚአብሔር ልክ የለውም። የሆነ ቦታ አይቀመጥም። በሁሉ ቦታ ነው የሚኖረው። አሁን በሁሉ ቦታ ነው የሚኖረው በርቶልን ነው እንጂ አውቀነው አይደለም። በሁሉ ቦታ መኖር አያቅም ጭንቅላታችን። ሁሉ ስንል ከእንትን እስከ እንትን ነው የኛ ሁሉ ራሱ። ሁላችን እኮ ገደብ አለው። ሁሉን ያውቃል። ሁሉን ማወቅ አናቅም። ሁሉን እኮ አዋቂንን ሳይሆን ሁሉን የሚያውቅ አናቅም። ሁሉን ማወቅ ራሱ ምን ማለት እንደሆነ አናቅም። ማሰብ ፕሮሰስ አያረግም የኔ ጭንቅላት። አሁን ሁሉን ማወቅ በርቶልኝ ነው እንጂ አውቄው አይደለም። ብርሃን ነው ግን አሁን በጣም በእውነት እናሳዝናለን እኮ የእግዚአብሔርን ባህሪ እኮ ማወቅ አንችልም እኛ እንኳን ራሱ። አንዳንዴ ጥቂት ማወቃችን የሚያስታውቀው ሁሉን እንዳወቀን ነው የሚሰማን። እውነቴን ነው። ምንም የማያውቅ ሰው ነው ሁሉ እንደሚያውቅ የሚያውቀው።
ትንሽ ስትማሩ ሁሉንም ነው የሚያስተምሯችሁ። በጣም ስትማሩ አንድ ጉዳይ ላይ ነው ስፔሻላይዝ የምታደርጉት። ስለዚህ በጣም ወደ እግዚአብሔር እየተጠጋ ሲሄድ ሰው የሚገባው ነገር ምንም አለማወቁ ብቻ ሳይሆን እግዚአብሔር ምን እንደሚያክልም ነው እየገባው። ስለዚህ በብዙ ፍርሃትና ጥንቃቄ ነው የሚጠጋው። ምንም የማያውቀውን ሰው እግዚአብሔርን እስራኤል ድፍን እስራኤል ሲበድል እግዚአብሔር እቀጣቸዋለሁ ይላል። ሙሴ ሲበድል አያልፈውም፣ ወዲያው ነው የሚቀጣው። ለምን? በጣም ያውቀዋል። ሙሴም ለመበደል እንድች አይበድልም ቶሎ፣ በጣም ረጅም ማይል ሄዶ ነው የሚሳሳተው። ሲሳሳተስ አያልፈው። ለምን? የበለጠ ያውቃል። ክብር ለኢየሱስ ይሁን። እርሱ የምድር መሰረት መስራች ጌታ ኢየሱስ ክርስቶስ የምድር መሰረት መስራች። የምድር መሰረት የት ጋር እንዳለ አልደረስንበትም፣ ግን እሱ የምድርን መሰረት አኑረሃል ይላል። በጣም አስገራሚ ጸሐፊ ነው።